አመሰግናለሁ። ስሜ መሰረት ወርቅ ይባላል። የአድማስ ሁለገብ የገበሬዎች ህብረት ስራ ማህበራት ዩኒየን ዋና ስራ አስኪያጅ ነኝ። ያው እንግዲህ እንደሚታወቀው በዛሬው ዕለት የምንገኘው ሴድ ኮቲንግ ማሽን ፋብሪካ ውስጥ ነው። በቅድሚያ የአድማስ ዩኒየን አባላት ይህ ፋብሪካ ወደዚህ እንዲመጣ የደገፋችሁን ያገዛችሁን በሙሉ እንኳን ደስ አላችሁ ለማለት እወዳለሁ። ቀጥሎ ይህ ፋብሪካ እንግዲህ በአካባቢያችን በአሁኑ ሰዓት እየተስተዋለ ያለውን የዘር ማሻ ማሽን እጥረትን ሊቀርፍ የሚችል ነው። ከዚህ ቀደም እንደሚታወቀው ያው የዘር ማሻ ማሽን የነበረው አዲስ አበባ፣ ባህር ዳር እንዲሁም በአማራ ምርጥ ዘር ድርጅት ብቻ ነበረ። አሁን ግን ይህን ፋብሪካ እዚሁ አዊ ዞን ላይ በርካታ ዘር አምራች ድርጅቶች ባሉበት አካባቢ ላይ አድማስ ዩኒየን ስራውን በይፋ ያስጀመረበት ሁኔታ ነው ያለው። አድማስ ዩኒየን ይህንን ዘር ማሻ ማሽኑን ሲተክል ቀጣይ ዓመት ጀምሮ በዘር ብዜት ስራ ላይ ለመሰማራት ሰፊ ቦታ ጠይቀናል። በአሁኑ ሰዓት 27 ትራክተሮችን ይዘን እየሰራን ያለ ነው። ከዚህም ባለፈው ሁኔታ ቀጣይ ኮምባይነሮችን በርካታ ሼለሮችን ገዝተን ወደ ስራ እንገባለን ብለን ነው የምናስበው። ስለዚህ ይህ ዘር ማሻ ማሽኑን ስናስገባ በአንድ ቀን ውስጥ 1000 ኩንታል የማበጠር አቅም ያለው ማበጠሪያ ፋብሪካ ያለን ሲሆን ከዚህ ቀጥሎ ደግሞ የተበጠረውን በቆሎ ደግሞ አሽቶ በአንድ ቀን ውስጥ 1500 ኩንታል የማሸት አቅም ያለው ፋብሪካ ነው ያለን። እንግዲህ እጅግ ፈጣን ነው፣ ጥራት ያለው ነው። በተሰጠን የጥራት ደረጃ መሰረት 99% ጥራት ደረጃ በጥረን ኮት እያደረግን ያለ ነው። በዛሬው ልደት ደግሞ እንደምትመለከቱት የዮናስ ተሾመ BA 661 ዘር እያበጠርን እንገኛለን ማለት ነው። በጥቅሉ የመጨረሻ መልእክት የሚሆነው በአካባቢያችንም በሌላም አካባቢ የምትገኙት ዘር አምራች ድርጅቶች ፋብሪካችን በጥሩ ሁኔታ በጥራት በፍጥነት ስራ እየጀመረ ስለሆነ የምትፈልጉትን ዘር በአጭር ጊዜ ውስጥ አበጥረን የምናደርስ ስለሆነ ወደ ፋብሪካችን እንድትመጡ መልእክት አለኝ። አመሰግናለሁ።